በዋነኛነት ለእግራችን ውበት ከሚሰጥልን የእግራችን ክፍል ውስጥ ጥፍራችን ቀዳሚውን ቦታ ይይዛል። የእግራችን ጥፍር ቀዳሚውን ቦታ እንደመያዙ መጠን በእንክብካቤና በተገቢው መንገድ ልናሳድገው ይገባል። ስለዚህ በዛሬ ቪዲዮ የእግራችንን ጥፍር በቀላሉ ለማሳደግ ማድረግ ያሉብንን ዋና ዋና መንገዶች ነግራችኋለሁ። ማለስለሻ መቀባት። ጥፍራችን ልክ እንደ ቆዳችን ይደርቃል። የጥፍር ድርቀት ሲኖር ደግሞ ጥፍር በቀላሉ እንዲሰበርና እንዲሰነጣጠቅ ያደርጋል። ስለዚህ ሁልጊዜ ማለስለሻ ቆዳችንን ስንቀባ ጥፍራችንንም በደንብ ተቀብተን ማሳጅ ማድረግ አለብን። በተለይ እንደ የወይራ ዘይት አይነት ቀጠን ያሉ ተፈጥሯዊ ቅባቶች ይበልጥ ተመራጭ ናቸው። ከማለስለሻ በተጨማሪም ብዙ ውሃ መጠጣት ከውስጥ ጀምሮ ጥፍራችንን ሃይድሬት ለማድረግ ይረዳል። ጠባብ ጫማ አለማድረግ። ጠባብ ጫማ ማድረግ እግራችንን የሚጎዳውን ያክል ጥፍራችንንም ያበላሸዋል። ጠባብ የሆነ ወይም የሾለ ጫማ ስናደርግ ጥፍራችን ላይ ጫና ስለሚያደርስ ህመምን፣ የቀለም መቀያየርን እንዲሁም ወደ ውስጥ የሚበቅል ጥፍርን ያስከትላል። ስለዚህ ለጥፍራችን ብቻ ሳይሆን ለእግራችን ጤንነት ስንልም ጠባብ ጫማ መተውና ሰፋ ያሉና ምቾት ያላቸውን ጫማዎች ማድረግ አለብን። በጣም አሳጥሮ አለመቁረጥ። ጥፍርን ከልክ በላይ አሳጥሮ መቁረጥ ጥፍራችን እንዳያድግና እንዲበላሽ የሚያደርግ ተግባር ነው። ውስጥ ድረስ ስንቆርጠው በመጀመሪያ ቆዳችን ይደማል። ሁለተኛ ደግሞ ኔል ቤድ ወይም ከስጋችን ጋር የተያያዘው የጥፍራችን ክፍል ቀስ በቀስ እያጠረ ይመጣል። ይህም ጥፍራችን ቶሎ እንዳያድግ፣ ሲያድግም በጣም የሚያስጠላና የተበላሸ ሆኖ ያድጋል። አርቲፊሻል ጥፍር አለመሰራት። አርቲፊሻል ጥፍር መለጠፍ ጥፍራችን ላይ ትልቅ ጉዳት ያመጣል። ጥፍሩን ለመለጠፍ ስንል የላይኛውን ክፍል እንሞርደዋለን። እንዲሁም የምንለጥፍበት ማጣበቂያ ጥፍራችንን ሊጎዳውና ሲነሳም ጥፍራችንን ሊልጣው ይችላል። ስለዚህም ጥፍራችንን ጤናማ አድርጎ ለማሳደግ አርቲፊሻል ጥፍር መለጠፍ ማቆም አለብን። የተመጣጠነ ምግብ መመገብ። አንዳንድ ጊዜ የሚላላጥ፣ የሚሰበር፣ የሳሳ፣ ቀለሙን የቀየረ ወይም ቶሎ የማያድግ ጥፍር ምናልባትም በተመጣጠነ ምግብ እጥረት አማካኝነት የመጣ ሊሆን ይችላል። ለጥፍር ጤንነት አስፈላጊ ከሆኑ ንጥረ ነገሮች ውስጥ ባዮቲን፣ ፕሮቲን፣ አይረን፣ ዚንክ፣ ቫይታሚን ኤ፣ ካልሲየም እና የመሳሰሉትን ያጠቃልላል። እነዚህ ንጥረ ነገሮች የያዙ ምግቦችን መመገብ ጥፍራችን ጤናማና ጠንካራ እንዲሆን ያደርጋል።